ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? ሰላም ናችሁ? እግዚአብሔር ይባረክ። እግዚአብሔር ስለሰጠን ጤንነት፣ ስለሰጠን ሰላም ክብር ለዘላለም ለሱ ይሁን። በዚህ ማለዳ የጌታን ቃል አብረን እንመለከታለን። የምንመለከተውን የመጽሐፍ ቅዱስ ክፍል ከመጠቆሜ በፊት 6 ወይ 7 ዓመት ያልፈዋል አሁን የምነግራችሁ ታሪክ። እኔ በማገለግልባት በመሰረተ ክርስቶስ ቤተክርስቲያን ውስጥ የአዲስ አበባ ክልል የሚባል ቢሮ አለን። ያ የአዲስ አበባ ክልል ቢሮ በዛን ሰዓት ከ50 አጥቢያ ማያንሱትን በስሩ አድርጎ በተለያዩ ጉዳዮች ላይ የማስተባበር ስራ፣ የወንጌል ስርጭት ስራ፣ የእረኝነትና አንዳንድ ጊዜ በአጥቢያዎች መካከል ግጭት እንደዚህ አይነት ነገር ሲፈጠር ያንን የመፍታት አገልግሎት የሚሰጥ ቢሮ ነበር እና በዛ ቢሮ ውስጥ ለ5 ዓመታት በመሪነት ከሌሎች ወገኖች ጋር አብሬ ሳገለግል ነበር። አንድ ቀን ስብሰባችን ቅዳሜ ነው የሚደረገውና የተለመደው ምንድነው? ጠዋት እንገናኛለን፣ የጸሎት ጊዜ አለን፣ ሁላችንም ተንበርከን እንጸልያለን። ከዛ ከመካከላችን ተረኛ የሆነ ሰው እየተነገረው የእግዚአብሔርን ቃል ያካፍለናል። ከዛ አጀንዳዎች ነው የምንመለከተው። እንደዚህ ነው ብዙ ጊዜ የምናደርገው። አስቸኳይ ነገር ከገጠመን የግድ ቀኑን አንጠብቅም፣ ቶሎም እየተገናኘን አጀንዳዎችን እያየን ውሳኔ እናስተላልፍ ነበረ። አንድ ቅዳሜ ላይ አንደኛው ወንጌላዊ ተረኛ ነበር፣ የእግዚአብሔርን ቃል የሚያካፍለን እሱ ነበር የዛን ቀንና ጠዋት እንደገባን ተንበርከከን መጸለይ ጀመርን። ከዛ በኋላ ጨረስንና የጸሎት ርዕሶቻችንን ተነስተን ቁጭ አልን። ያ ወንድም ያ ወንጌላዊ የእግዚአብሔርን ቃል ሊያካፍለን ተነሳ። ሊነግረን ያሰበው ቃል በአንደኛ ሳሙኤል ምዕራፍ 17 ላይ ያለውን ንጉሥ ዳዊት ጎልያድን የገጠመበትን ታሪክ ነውና ያሸነፈበትን ታሪክ ነው ሊነግረን የፈለገው። እና የተጠቀመው አባባል በጣም ነው ልቤን የነካው። የዛን ቀን ምን አለ? ሁሉም የዳዊት ወንድሞችም ሳይቀሩ ሁሉም ጎልያድን ፈርተውት ነበር፣ ንጉሱ ሳኦልም ሳይቀር ሁሉም ፈርተውታል። ዳዊት መጣና ያንኑ ጎልያድን ያየው፣ ሌላ ጎልያድ አላየም። እነሱ ያዩትን ያየው። እንደዚህ ያለ ይመስለኛል አለ ያ ወንጌላዊ። ልክ ዳዊት ሲያየው ይሄ እኮ የሰጠነው ግብዳ ነው፣ አይሳትም፣ ቢቀጥን ነበር እንደውም አስቸጋሪ የሚሆነው ያለ ይመስለኛል አለ። ቢቀጥን ቢያጥር የመምታት ፕሮባቢሊቲ ሊቀንስ ይችላል። ይሄ እንዴት ይሳታል ብሎ እንደመታው አስባለሁ ብሎ አባባል ነው። እንግዲህ የሚገርማቸው የዛን ቀን ብዙ አጀንዳዎች አይተናል፣ ውሳኔዎች አሳልፈናል። እኔ ግን የቀረልኝ ይሄ አይሳትም የሰጠነው የሚለው ነው፣ እስከ ማታ ድረስ ማለት ነው። ያንኑ ጎልያድን ያየው ዳዊትም ጓደኞቹም ወይንም ወንድሞቹም ወይንም ሳኦልም ሳይቀር ምንድነው ሚስጥሩ? የእይታ ጉዳይ ነው። አንድን ነገር 3 ሰዎች ያዩትና ተመሳሳይ ፊሊንግ ላይ ኖራቸው ይችላል። በጣም ያስፈራል ብለው ሰዎቹ ለፈሩትን አንድ ሰው ይመጣና ይሄ ምን ያስፈራል ሊል ይችላል። ምንድነው ሚስጥሩ? እይታ ነው። በህይወታችን በተለያየ ነገር ውስጥ እናልፋለን። ደስታ ይመጣል፣ ሀዘን ይመጣል፣ አስደንጋጭ ነገሮች ይመጡብናል። ያላሰብናቸው ያለ ቀጠሮ መጥተው የሚያስደነግጡን ነገሮች ይኖራሉ። በምናልፍበት ነገር ውስጥ እይታችን በጣም ወሳኝ እንደሆነ እንዳስብ ያስገድደኛል ያ ወንጌላዊ የተናገረው ንግግር። አንዱ እንግዲህ በህይወት ዘመናችን ውስጥ የምንጋፈጠው ነገር ምድረ በዳ የሚባል ነገር ነው። በመጽሐፍ ቅዱሳችን ውስጥ እግዚአብሔር የተጠቀመባቸው ባሪያዎቹ መንገዳቸው ሁሉ አልጋ ባልጋ ነበር፣ ስሙዝ ነበር አይልም መጽሐፍ ቅዱስ። ያለፉባቸው የተለያዩ የምድረ በዳ አይነቶች አሏቸው። ግለሰብ በምድረ በዳ ውስጥ አልፎ ያውቃል። ፋሚሊ በምድረ በዳ ውስጥ አልፎ ያውቃል። ኔሽን፣ ህዝብ በምድረ በዳ ውስጥ አልፎ ያውቃል። ዓለም በምድረ በዳ ውስጥ አልፋ ታውቃለች። ስለዚህ በእያንዳንዳችን ህይወት ውስጥ ያለ ቀጠሮ ድንገት የሚመጣ ምድረ በዳ ሊኖር ስለሚችል የተለማመድንም ሰዎች አለን እዚህ ጉባኤ ውስጥ። ስለዚህ እንደሱ አይነት ምድረ በዳ ውስጥ ስናልፍ ምድረ በዳውን እንዴት እንየው ነው ጥያቄው። የተለመደው ምድረ በዳን የምናይበት እይታ እግዚአብሔር ረስቶኝ ነው፣ እግዚአብሔር ጥሎኝ ነው፣ ፈርዶብኝ ነው፣ የአያቴ ኃጢአት ይሆናል ምናምን። አይምሯችን የሆነ ቦታ ማረፍ ስላለበት የማናገናኘው ነገር የለም። እንትኑ ይሆናል፣ በቃ ትቶኛል፣ በቃ ረስቶኛል። ይሄ የተለመደው እይታ ነው። እና ምን ልትል ነው የቆምከው ዛሬ ካላችሁኝ፣ ምን አለ በሌላ አይን ብናየው ምድረ በዳን ከዛሬ ጀምሮ እኮ። እንዴት እንየው እኮ ልነግራችሁ አይደል? ጠብቁኝ። የመልእክቴ ርዕስ ይሄ ነው። ምድረ በዳችንን እንዴት እንየው? የተለመደው እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ ወዮ አለቀልኝ፣ በቃ መጨረሻዬ ነው ምናምን ነው። ይሄ የተለመደው ነው። እሱን አልለውም፣ እሱን አልናገርም ዛሬ እኮ። እንዴት እንየው? በመጽሐፍ ቅዱስ ውስጥ በአንድ ግለሰብ ህይወትና በእስራኤል እንደ ኔሽን በእስራኤል ታሪክ ውስጥ እግዚአብሔር ምድረ በዳን የተጠቀመበት ሁኔታ አለ። እነዛ ሰዎች ይረዱትም አይረዱትም፣ የእግዚአብሔር ፐርፐስ ግን ያንን ግለሰብም ሆነ እስራኤልን እንደ ህዝብ በዛ ምድረ በዳ ውስጥ ሲያሳልፍ ዓላማው ግልጽ ነበረ።
እነሱ እንደሚያስቡት አይደለም። ሊጥለኝ ነው፣ ሊረሳኝ ነው፣ አሳልፎ ሊሰጠኝ ነው ምናምን እንደሚሉት አይደለም። ኮምፕሊትሊ ተቃራኒ ነው የእግዚአብሔር ፐርፐስ። ስለዚህ እግዚአብሔር ከሚያይበት አንግል ከሚያይበት አቅጣጫ ብናይስ አይቻልም ወይ? ማን ነው እንደዚህ አትዩ ያለን? ምን አለ ብንጀምር ለማለት ነው። ምድረ በዳችንን እንዴት እንየው? የምንመለከተው የመጽሐፍ ቅዱስ ክፍል ሁለት ቦታ ነው ደርሶ መልስ የምናደርገው። አንዱ በያዕቆብ ሕይወት ውስጥ ነው የምናየው ዘፍጥረት መጽሐፍ ውስጥ፣ ሌላ ሆሴ መጽሐፍ ውስጥ የእስራኤልን ታሪክ ነው የምናየው። ስለዚህ ከያዕቆብ እንነሳለን፣ ሆሴ ጋር እስራኤል ታሪክ ጋር እንሄዳለን፣ እንመለሳለን፣ ያዕቆብ ጋር እንሄዳለን፣ ሆሴ ጋር እንጨርሳለን ማለት ነው። የመጀመሪያው ማነበው የመጽሐፍ ቅዱስ ክፍል ያለው በያዕቆብ ሕይወት ውስጥ እግዚአብሔር የያዕቆብን ምድረ በዳ እንዴት እንደተጠቀመበትና በያዕቆብ ሕይወት ውስጥ ምን እንዳመጣ እግዚአብሔር እንድንመለከት ነው። መጽሐፍ ቅዱስ ያሳችሁ ዘፍጥረት ምዕራፍ 28 ከቁጥር 10 እስከ ቁጥር 17 ያለውን እናወጣና እናነባለን። እስክታወጡ ተጠብቃችኋለሁ። ኦሪት ዘፍጥረት ምዕራፍ 28 ከቁጥር 10 እስከ ቁጥር 17 እንደዚህ ይላል። አውጡና አንድ ላይ እናንብበው። እርግጥ ነው የያዕቆብ ሕይወት የሚጀምረው ምዕራፍ 28 አይደለም፣ ምዕራፍ 25 ነው። ታዲያ ለምን ምዕራፍ 28 ሄድክ ካላችሁ ምድረ በዳው የጀመረው ምዕራፍ 28 ላይ ስለሆነ ነው። ከዛ በፊት የነበረው ስሙዝ ነው። በቃ በአባቱ ቤት የተወደደ ልጅ ነው ምናምን፣ በቃ የቤት ልጅ ነው። ወጥ ምናምን አካባቢ ነው የሚያሳልፈው፣ ቤት ነው በቃ። የወጣለት እግዚአብሔር ስራ ጀመረ። ክብር ለጌታ ይሁን። ኦሪት ዘፍጥረት ምዕራፍ 28 ከቁጥር 10 እስከ ቁጥር 17 እንደዚህ ይነበባል። በጌታ በኢየሱስ ክርስቶስ ስም አነባል። ያዕቆብም ከቤርሳቤህ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና በዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ። ህልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር። እነሆም እግዚአብሔር በላይ ቆሞበት ነበር። እንዲህም አለ፣ የአባትህ የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ። ይችን አንተ የተኛህባትን ምድር ለአንተም ለዘርህም እሰጣለሁ። ዘርህም እንደ ምድር አሸዋ ይሆናል። እስከ ምስራቅና እስከ ምዕራብና እስከ ምስራቅ፣ እስከ ሰሜንና እስከ ደቡብ ትስፋፋለህ። የምድርም አሕዛብ ሁሉ በአንተ በዘርህም ይባረካሉ። እነሆም እኔ ከአንተ ጋር ነኝ፣ በምትሄድባትም መንገድ ሁሉ ጠብቀሃለሁ፣ ወደዚችም ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው አለ። ክብር ለእግዚአብሔር ይሁን። የያዕቆብ ሕይወት እንዳልኳችሁ ምዕራፍ 25 ላይ ነው የሚጀምረው። ዘፍጥረት ምዕራፍ 25 ላይ ግን ምድረ በዳው ታሪክ የሚጀምረው እዚያ አሁን ያነበብኩት ክፍል ላይ ነው። ያዕቆብ ምን አይነት ልጅ ነው? በአባቱ የተወደደ በእናቱ የተወደደ በወንድሙ ትንሽ ወደ መጨረሻ ላይ ግጭት የገጠመው ነው እንጂ ሰላም የኖረ ልጅ ነው። የቤት ልጅ ነው በቃ። ወንድሙ በመንታነት አብሮ የተወለደው ኤሳው የሚባል አለ። እሱ የደጅ ልጅ ነው፣ የአደን ሰው ነው። በቃ ውሎ አደን ነው። ሚዳቆ ካየ አድርጎ ይመታል፣ ያመጣል፣ ያርዳል፣ ይጠባብሳል፣ ወጥ ምናምን ይሰራል፣ ያበላል እናትና አባቱ። እንደዚህ ነው ህይወቱ። ያዕቆብ ደግሞ የቤት ልጅ ነው። ምስር ምናምን አካባቢ ነው በቃ እንትን የሚያሳልፈው። እንደዚህ ከእናቱ ጋር በጣም ወዳጅ ነው እና የቤት ልጅ ነው። ሴኪውርድ ነው። ከቤት ውጭ ምንም አያውቅም። የእናቱን ክንድ ተንተርሶ የሚተኛ ነው። ለመጀመሪያ ጊዜ ነው ድንጋይ የተንተራሰው የወጣለት እንጂ በቃ የእናቱን ጠረን እያሸተተ የአባቱን የወንድሙን በቃ የቤት ልጅ ነው። እንደዚህ እየኖሩ ያሉ ይስሐቅ አባትየው ሸመገለና ከእርጅና ጋር የተያዘ የአይን መታወር ገጠመው። አይኑ በቃ ጠፋ፣ አያይም። አይኑ ከቤተሰቡ ጋር ኮሚኒኬት የሚያደርገው በማሽተት በመዳሰስ ድምፅ በመስማት በመቅመስ ነው እንጂ በማየት አቁሟል። ስለዚህ ቤት ውስጥ እንደዚህ እየኖረ እያለ አንድ ቀን ኤሳው አደን አድኖ መጣለሁ ብሎ ምንም አላገኘም መሰለኝ፣ ደካክሞታል ምናምን። እንደገባ ወንድምየው በጣም በረከት ይፈልጋል ያዕቆብ። በቃ ያዕቆብ በበረከት ፍለጋ የተለከፈ ሰው ነው። በረከት አገኛለሁ ካለ የማይቆፍረው ጉድጓድ የለም፣ የማይሄድበት መንገድ የለም። ወንድሙን ምን ይለዋል? በኩር ነህ አንተ ለቤቱ። መጀመሪያ ከእናቱ ሆድ የወጣው ኤሳው ነው። ስለዚህ በኩር ነህ አንተ ለቤቱ። ይሄ የታወቀ ነው። አዎ ብኩርና ግን ምንድን ነው የጠቀመህ? እስቲ እኔ አሁን ቆንጆ ምስር ወጥ ሰርቻለሁ፣ ርቦሃል ታውቃለህ። ምስር ወጡን ልስጥህና ብኩርናህን ስጠኝ አለው። ምን ይሰራልኛል? እኔ እኮ ስም ነው የተረፈኝ፣ ውሰደው አለና ምስር ወጥ በልቶ ብኩርናውን ሰጠው። ይሄም አልበቃውም ያዕቆብ። አንድ ቀን ከእናቱ ጋር ምን ብሎ ይማከራል? ያው አባትህ ሸምግሏል ታውቃለህ፣ ባለቤትህ ሸምግሏል፣ አይኑ አይሰራም፣ አያየለትም። አዎ አውቃለሁ እማዬ። ለምን ኤሳው ነኝ ብለህ ገብተህ የብኩርና በረከትን ከአባትህ ቀጥታ ለምን አትቀበልም አለችው። እናትየው መከረችው። ከእንዲህ አይነት እናት መካሪ ይሰውራችሁ። ቤት ውስጥ ብጥብጥ የመጣው ልጁ እኮ ቤት ለቆ የወጣው እኮ በዛ ምክንያት ነው። እግዚአብሔር ተጠቀመበት እንጂ መውጣቱን ጥሩ ምክር አይደለም የተማከሩት እናትና ልጅ። ከዛ በኋላ ተማከሩ። እሺ ቢያቀኝስ ኤሳው ነኝ ብዬ ቀርቤ አውቄሃለሁ ተነቅቶብሃል ቢለኝ ምን እንዴት እኔ ኃላፊነቱን ወስዳለሁ አለ። እውነት? አዎ
ተይማዬ ችግር የለም እሺ ምንድነው የምናደርገው? ያው ምስር ወጥ አንተ ነህ የምትሰራው የታወቀ ነው። ምስር የጾም አንተ ነህ፣ የፍስክ ኤሳው ነው። ስለዚህ የፍስክ ካቀረብክ ነው ኤሳው ነኝ ብለህ መቅረብ የምትችለው። ታዲያ እንዴት እናደርግ? በቃ የሆነ በግ ይዘጋጅና እንደዚህ እናቀርብለታል ነው። አዎ በቃ ከበላ ይባርከኛል። አዎ ይባርካል። እሺ ተሰራና ወዲያው ቀረበለት። አባዬ ባርከኝ አለ። ማን አንተ? ኤሳው ነኝ አለ። ድርቅ ብሎ ልጁ በጣም በረከት ይወዳል። ኤሳው ነኝ አለ። ኤሳው ጸጉራም ስለሆነ ድብዳብ ሁሉ ተደርጎለታል። ጸጉር ያለው የበግ ቆዳ ምናምን ተደርጎለታል። ተጠራጠረ ይስሐቅ አባትየው። ድምፁ ግን የኤሳው አይደለም የያዕቆብ ነው። አረ እንደው እንትን ብሎብህ እንደው ሽው ብሎብህ ነው እንጂ ኤሳው ነኝ አለ። አረ ተው። አዎ ምን ብሎ እንደጠየቀው ተመልከቱ። ምዕራፍ 26 ቁጥር 20 ላነብ ነው። ምዕራፍ 27 ቁጥር 20 ምዕራፍ 27 ቁጥር 20 እስቲ ተነሳ ተቀመጥና ካደንኩትም ብላ አለው። ከዛ ይስሐቅም ልጁን ምዕራፍ 27 ቁጥር 20 ነው ማነበው። ይስሐቅም ልጁን ልጅ ሆይ እንዴት ፈጥነህ አገኘኸው አለው። እሱም እግዚአብሔር አምላክህ ወደ እኔ ስላቀረበው ነው አለ። ውሸት ነው። እግዚአብሔር አቅርቦት አይደለም። ተጠራጥሯል። አባትየው ተጠራጥሯል ማለት አደን ሄዶ አምጥቶ አርዶ ጠብሶ ወይ ሰርቶ ማብላት ጊዜ ይፈጃል። ይሄን ያውቃል። በልምዱ ሲኖር አይቶታል ይስሐቅ። በፍጥነት አምጥቶ ብላ ምናምን ሲያዋክበው እንዴት ፈጥነህ አገኘኸው ሲለው እግዚአብሔር አምላክህ ያንተ አምላክ ምን ይሳነዋል አለ። ውሸት። ያንተ አምላክ ታምር ሰሪ አይደለም? በፍጥነት እኮ ወደ መንገዴ ላይ እኔ ልፈልግ ስወጣ በጉ ወይም ፍየሉ ሲመጣ አንገናኝ መሰለህ ይላል። ውሸት ነው። አንዳንድ በፍጥነት የመጡ ነገሮች እግዚአብሔር ውሸት ነው። እግዚአብሔር አይደለም። ግን ስለማያይ አታለለው። እስቲ ልዳስህ አለው። ጠረኑን ለማሽተት ሞከረ ምናምን አታለለው። በረከቱን ባረከው። ልክ ይሄን አድርገው እናትና ልጅ በቃ ቀናን አደላው ተሳካ አደላው። በቃ የቤት ልጅ ነው። ልጁ ቤት ውስጥ ነው የሚያሳልፈው። በቃ የጾም ይሰራል፣ የፍስክ ይሰራል፣ ምን ይላል። በቃ እዛችሁ ቤት ውስጥ የሚያሳልፍ ልጅ ነው። ኤሳው መጣ ከደጅ ሲመጣ ቤቱ አላማረውም። ወጥ ይሸታል ምናምን የሆነ ነገር አለ። ምንድነው እሱ አለ። ምንም ዝም አሉት። አይ ምንም ምናምን አባዬ ጋር ልግባና በረከት ልቀበል ብሎ አባዬ አለው። አባቱን ይስሐቅ ነው። አቤት ባርከኝ ሲለው ስንቴ ነው መባረከው አለ። እንዴ መቼ ባረከ? አሁን ባረከው አይደል እንዴ? በረከት ተቀብለ ወጣ አይደለም እንዴ ሲል አወቀ። ለሁለተኛ ጊዜ ወንድም ያሰናከለኛል እንተያያታለን እየዛተ ቤት ጥሎ ወጣ። አሁን ደነገጠ ያዕቆብ። እማዬ ነግሬሽ ነበር። ይኸውልሽ ይሄን ጉዳ መጣሽብኝ። ምን ይሻላል? አሁንም መላ አለ አለችው። ምንድነው መላው? ወንድሜ ጋር ትሄዳለህ፣ ላባ ጋር ትደበቃለህ። ሄደ እዛ በቃ ጫፍህን አይነካም። ልወጣ ከቤት አዎ በቃ ከእናንተ ልለይ አዎ እንደዚህ ጠረናችሁን እያሸተትኩ በቃ ተመክቼ በእናንተ ስኖር የነበርኩ ብቸኛ ልሆን በቃ ምንም ማድረግ አይቻልም ትሄዳለህ አለች። እውነት አዎ። ይሄንን ሁሉ ማን ከሰማይ ያያል? እግዚአብሔር ከሰማይ ያያል። እቺን ቀን እግዚአብሔር ይጠብቃታል። ያዕቆብን መውጫ ቀን ነው እግዚአብሔር የሚጠብቀው። የሚገርማችሁ ከተደላደለበት ሰላም ከሆነበት ቤት ወጣ ልጁ። የወጣ ዕለት ቅድም ያነበብኩላችሁ ታሪክ ነው የሆነው። ምዕራፍ 28 ቁጥር 10 ጀምሮ ምዕራፍ 28 ቁጥር 10 እንደዚህ ይላል። ያዕቆብም ከቤርሳቤህ ወጥቶ የሚኖረው ቤርሳቤህ ነበር፣ ወደ ካራን ሄደ። መድረሻው ካራን ነው፣ ግን ሳይደርስ መሸበት። ወደ አንድ ስፍራም ደረሰ፣ ፀሐይም ጠልቃ ነበርና ከዚያ አደረ። በዚያም ስፍራ ድንጋይ አነሳ፣ ከራሱም በታች ተንተርሶ በዚያ ስፍራ ተኛ፣ ህልምም አለመ። በጣም የሚገርመኝ የእናቱን ክንድ ተንተርሶ ህልም ያላየ ልጅ ድንጋይ ተንተርሶ ህልም አየ። ከቤት የወጣለት እግዚአብሔር አናገረው። ክብር ለጌታ ይሁን። ምድረ በዳ ነው ይሄ። በጣም የሰላሙ ቀን፣ በጣም የደስታው ቀን፣ በጣም በሰዎች ተከቦ የአቴንሽኑ ፎከስ ዋና እሱ ሆኖ የኖረበት ዘመን አለቀና የሚመካባቸው ነገሮች ሁሉ አጠገቡ የሉም። አሁን እናት የለች፣ አባት የለ፣ ወንድም የለ፣ ምንም የለም። ብቻውን ነው፣ ምድረ በዳ ላይ ነው። እዛ ሁኔታ ውስጥ ሲገባ ግን እግዚአብሔር ከሰማይ ያናገረው። ምድረ በዳ ድምፅ መስሚያችን ነው። አሜን። አዎ ምድረ በዳ መነጫነጫችን ነበር። አዎ እስከ ዛሬ ድረስ ማዘኛችን ነው። አዎ ተስፋ መቁረጫችን ነበር። አዎ በቃ እግዚአብሔርም ሰውም ትቶኛል የምንልበት ነበር። አዎ አሁንስ ድምፅ መስሚያችን ነው። ክብር ለጌታ ይሁን። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ወይም ድምፅ ይላል አይደል መጽሐፍ ቅዱስ። ያዕቆብ እስከ ዛሬ በእንጀራ ብቻ ነበር፣ በምስር ወጥ፣ በስጋ ወጥ፣ በእንጀራ ነበር የሚኖረው። እግዚአብሔር በድምፅም ይኖራል። አስወጣው። ከነበረበት ኮምፎርተብል ከሆነበት ዞን አወጣና ብቻውን ይፈልገው ነበር። በህይወታችሁ በብቸኝነት ውስጥ እንደምታልፉ የሚሰማችሁ አላችሁ? እዚህ ውስጥ ከዚህ በፊት የነበረውን ታሪካችሁን ስትመለከቱ ሰው ሁሉ ስለ እናንተ የሚያወራ አቤት እሷ እኮ አቤት እሱ እኮ የቤተሰብ ትምክት የነበራችሁ የሆነ ነገር ቢኖር እሷ አለች እሷ አለ ምን ችግር አለ የምትባሉ የነበራችሁ ዛሬ ግን በዛ ሁኔታ ውስጥ የሌላችሁ ሰዎች አላችሁ። እኔ ልንገራችሁ በእግዚአብሔር መንፈስ ተሞልቼ እግዚአብሔር ፈልጎ ነው እዛ ውስጥ የከተታችሁ። ለምን? ድምፁን ሊያሰማችሁ።
በእንጀራ ብቻ አይኖርም፣ በድምጽም ይኖራል። ያዕቆብ የወጣለት እግዚአብሔር አናገረው። እግዚአብሔር ለምን እናትና አባቱ ቤት እያለ አላናገረውም? እኔ ምን አውቃለሁ? እኔ አላውቅም። ታዲያ ምንድን ነው የምታውቀው? ከቤት ሲወጣ እንዳናገረው ግን አነባለሁ። በዚህ ክፍል ላይ ይጠቀምበታል እግዚአብሔር። ብቸኝነታችንን ቢጠቀምበት ነው። ሰው ለእግዚአብሔር አቴንሽን የሚሰጠው ልቡን የሚከፍተው የሚገርማችሁ ምድረ በዳ ውስጥ ሲመጣ ነው። ምንድን ነው ግን ምድረ በዳ? በእኔ መረዳት ምድረ በዳ እጥረት ነው። ባጭር ቃል የምን እጥረት? የመዓት ነገር እጥረት። የገንዘብ እጥረት ልትሉ ትችላላችሁ። የጤና እጥረት ሊሆን ይችላል። የሰላም እጥረት ሊሆን ይችላል። የሰው እጥረት ራሱ የሰው እጥረት። እንዴት የሰው እጥረት? ይሄ ሁሉ ሰው አለ አይደለ እንዴ? ከዚህ ሁሉ ሰው የኔ የምትሉት ሰው እጥረት፣ የልባችሁን የምታወሩለት ሰው እጥረት፣ እሱ ምድረ በዳ ነው። የብዙ ነገር እጥረቶች ከምድረ በዳ ጋር ይያያዛል። አሁን የያዕቆብ እጥረት ምንድን ነው ብትሉኝ፣ ሴኩሪቲ። ምንም ሴኩር አይደለም። ይሄ ልጅ ከቤት ወጥቷል። ያሰበበት ቦታ አልደረሰም። አጎቱ ጋር መሃል ላይ ነው የቀረው። ጨልሟል። በዛ ላይ መሽቷል። ውርጭ አለ፣ አውሬ አለ፣ ድምፅ አለ፣ ምን መዓት ነገር አለ። በዚህ ሁሉ ከበባ ውስጥ ግን እግዚአብሔር ከሰማይ ያናገረው ነበር። ከተከበባችሁበት ሰው ሁሉ ለእናንተ አቴንሽን ሰጥቶ ከምትኖሩበት ከምናምን እግዚአብሔር ወጣ አድርጓችኋል። በእውነት ልንገራችሁ፣ እግዚአብሔር ይፈልጋችኋል። ድምፅ ሊያሰማችሁ፣ አዲስ የህይወት አቅጣጫ ውስጥ ሊከታችሁ ስለፈለገ ነው በዛ ውስጥ የምትገቡት። የእስከ ዛሬው ልምምዳችን ቅድም እንዳልኩት ነው። በቃ ትቶኝ ነው፣ ረስቶኝ ነው፣ የቅድመ አያቴ ኃጢአት ነው እየተከታተለ እንደሚያደርገኝ፣ የዘር ማንዘር እንትን ነው ምናምን እያልን ሞከር ነው። እስቲ በእናታችሁ ዛሬ ደግሞ በሌላ መንገድ እንሞክረው፣ በሌላ አይን እንየው። በምን? ድምፅ ሊያሰማኝ ነው። አሜን። እግዚአብሔር ድምፅ ሊያሰማኝ ነው። አዲስ ልምምድ ውስጥ ሊከተኝ ነው። በቃ ፈልጎኛል ማለት ነው። ለምን አንልም እንደዛ? አዝነን አልቻልነውማ፣ ቆዝመን አልቻልነውም፣ ተስፋ ቆርጠን አልቻልነውም፣ ተነጫንጨን አልቻልነውም። እስቲ መጽሐፍ ቅዱስ ውስጥ የቱ ጋር ነው የሆኑ ሰዎች ወይም የሆነ ፋሚሊ የሆነ ግለሰብ ተነስቶ በእግዚአብሔር ላይ ተነጫንጮ የእግዚአብሔርን ሐሳብ አስቀየረ የሚል ታውቃላችሁ? የለም፣ ምንም የለም። ስለዚህ ሞክረነዋል። ያኛውን እይታ ሞክረነዋል። ትቶኝ ነው፣ ረስቶኝ ነው ምናምን ሞክረነዋል። በቃ እንቀይር። ከዚህ በኋላ ድምፅ ሊያሰማኝ ነው። ክብር ለጌታ ይሁን። ያዕቆብ ይሄንን ድምፅ ሰማ። እግዚአብሔር አናገረው ቀጥታ። አይቶ እኮ አያውቅም። መላእክት ወደ ላይ ሲወጡ ወደ ላይ ሲወርዱ ምናምን አይቶ አያውቅም። ጉድ ይላል። ደግሞ እኮ በደንብ ቢተኛ ነው። ህልም እንግዲህ በደንብ ከተተኛ ነው የሚታየው። ድንጋይ ተንተርሶ ተኛ። አዋ ለምን? እግዚአብሔር ይጠቀምበታል። እሱን ቀን እሱን ቦታ እግዚአብሔር ይፈልገዋል። እግዚአብሔር ቀጥታ መጥቶ አናገረው። ለአባቱ ለይስሐቅ ለአያቱ ለአብርሃም የገባውን ተስፋ እንደገና አደሰለት። የምድር ነገድ ሁሉ በአንተ ምክንያት ምን ያደርጋል? ይባረካል። ዘርህም እንደገና ይባረካል አለው። ከዛ ቁጥር 15 ላይ ስትመጡ ምን ይላል? እነሆም እኔ ካንተ ጋር ነኝ። አሁን ብቻዬን ነኝ አይደለም የምትለው? እናቴ የለች፣ አባቴ የለ፣ ወንድሜም እያሳደደኝ ነው፣ ወይኔ ብቻዬን ነው አይደለም የምትለው? አዎ አንተ አላወቅም እንጂ ካንተ ጋር ነኝ። ተገኝቶ ነው እንዲህ አይነት ዋስትና፣ እንዲህ አይነት ድምፅ ይሄ ልጅ ሰምቶ አያውቅም። የወጣለት ግን እግዚአብሔር እንደዚህ ያለው፣ እኔ ካንተ ጋር ነኝ። በምትሄድበት መንገድ ሁሉ ምን አረጋለሁ? ጠብቃለሁ። እኔ ካንተ ጋር ነኝ ስለ ዛሬ ሌሊቷን ብቻ አይደለም። አሁን ይነጋል፣ ትንቀሳቀሳለህ አይደል? አንተ ተንቀሳቀስክ ማለት እኔ ካንተ ጋር ነኝ። ክብር ለእግዚአብሔር ይሁን። አሁን ትሄዳለህ አይደል? ካንተ ጋር ነኝ። የሆነ ቀን ደግሞ ይነጋና ደግሞ ትሄዳለህ። አዎ ካንተ ጋር ነኝ፣ እፈልግሃለሁ እያለው ነው እግዚአብሔር። የእስከ ዛሬ ልምዳችን ምንድን ነው? እኔ እኮ ብዙ ያየሁ፣ ብዙ የማቅ፣ በብዙ ሰዎች የተከበብኩኝ፣ በፋሚሊ የተከበርኩኝ፣ እንደዚህ ችግር መጣ ቢባል እሷ አለች እሷ አለ ተብዬ የምደርስ እንዲህ እኮ ነበርኩኝ። አሁን ግን ብቻዬን እና በቃ እግዚአብሔር ቢረሳኝ ነው። እኔ ልንገርሽ፣ ቢረሳሽ አይደለም ፈልጎሽ ነው። ብደጋግመው እንዳይሰለቻችሁ ይሄንን መልእክቴ ይሄ ስለሆነ ነው። ፈልጎህ ነው። በቃ ፈልጎህ ነው። የእግዚአብሔርን ቃል መጽሐፍ ቅዱስን ገልጠህ የማታቅ በስራ ቢዚ የነበርክ ምናምን እዚህም እዛም ተፈላጊ ስትዋከብ የነበርክ አሁን ግን ወይኔ በቃ ብቻዬን ቀረሁ እያልክ ነው። አዎ ይሄም መጽሐፍ እንድታነሳ ይሆን። ክብር ለእግዚአብሔር ይሁን። እንዲህ ነው በቃ የእግዚአብሔር አሰራር። ያዕቆብ ፕሮግራሙም አይደለም ይሄ መላእክት ወደ ላይ ሲወጡ ሲወርዱ ማየት፣ መንፈሳዊ ነገር መለማመድ፣ ከእግዚአብሔር ጋር ማውራት፣ እግዚአብሔር ሲናገረው ፕሮሚስ ሲገባለት መስማት፣ ይሄ እንደዚህ ፕሮግራሙም አይደለም። ያዕቆብን ኢንተርቪው ብታደርጉት ቤት ውስጥ እያለ ህይወት እንዴት ነው? በቃ ጥሩ ነው። እንዴት? ምስር አለ፣ ስጋ አለ፣ እናቴ ያለች፣ ወንድም ያለ፣ አባዬ ያለ ምናምን። ከዛስ በቃ እንኖራለን እንሞታለን። ከዛስ ነገርኩ እኮ እንኖራለን እንሞታለን ነው የሚላቸው። እግዚአብሔር ግን እንደዚህ አይደለም። ኑሮ በድምፅም ነው። ኑሮ በእግዚአብሔር ቃልም ነው። ኑሮ ከእግዚአብሔር ጋር እየተነጋገሩም ነው። ክብር ለጌታ ይሁን። አዲስ ዳይሜንሽን ውስጥ ከተተው ይሄንን ልጅ በቃ የእግዚአብሔር ፕሮግራም ነው ይሄ። ለምን ቤት እያለ አላናገረውም? እቤትማ ልጁ አቴንሽኑ ተወስዷል። ልቡን ሊሰጥ አይችልም ለእግዚአብሔር። እግዚአብሔር ሲያዋራው ሊሰማው አይችልም። ለምን? ብዙ ሰዎች ገብተዋል ልቡ ውስጥ ኦልሬዲ። እናቱ አለች ልቡ ውስጥ፣ አባቱ አለ፣ ወንድሙ ማአት ሰው አለ።
ሲወጣ ግን እግዚአብሔር አናገረው። ብቻዬን ቀረው የምትሉ ሰዎች አላችሁ። እኔ አልገባኝም፣ ምን እግዚአብሔር ምን እየሰራ እንደሆነ እኔ ሊገባኝ አልቻለም የምትሉ ሰዎች አላችሁ። በጌታ መንፈስ ሆኜ ልንገራችሁ፣ እግዚአብሔር ፈልጓችኋል። ነገረው እግዚአብሔር ያዕቆብን፣ እኔ ካንተ ጋር ነኝ፣ ደግሞ በምትሄድበት መንገድ ሁሉ ካንተ ጋር እሆናለሁ አለው። ደግሞ እጠብቅሃለሁ አለው። ወደዚህች ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ ምን አላረግህም፣ አልተውህም፣ አልለቅህም አለው። ይሄ እኮ በጣም ትልቅ ፕሮሚስ ነው። ያዕቆብ እኔ አልፈልግህም ብትለኝ እንኳን እኔ ግን እፈልግሃለሁ። እንደዚህ የሚል ተገኝቶ ነው። በቃ አልፈልግ፣ እግዚአብሔር ሆይ ውጣ ከህይወቴ፣ አታናግረኝ፣ በህልምም እየመጣህ አታናግረኝ፣ አልፈልግህም፣ በቃ ለራሴ አላንስም፣ ራሴን ችዬ እኖራለሁ ብትል እንኳን አንተ ስላልክ አይቀየርም የኔ አቋም፣ እኔ አልለቅህም፣ አልተውህም አለው። የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው፣ እኔ አላወቅኩም ነበር አለ። ማለት ግር ብሎታል። የመጀመሪያ ኤክስፒሪየንስ ስለሆነ ምን ቅዠት ነው እንዳልል በደንብ ሴንስ አድርግ ያለው እግዚአብሔር ነው። በእውነት ደግሞ እግዚአብሔር እንዳልል ደግሞ ምንም ኤክስፒሪየንስ የለኝም በፊት ከእግዚአብሔር ጋር። ምንድን እኔ አልገባኝም፣ ብቻ እኔ የማውቀው መፍራቴን ነው፣ መንቀጥቀጤን ነው። የሆነ አዲስ ልምምድ ውስጥ ገብቻለሁ። እኔ ለጤና ያርግልኝ፣ እኔ ምን እንደሆነ አላውቅም እያለ ነው። በዚህ ሁኔታ ውስጥ ነጋ። ተነስቶ ወደ አጎቱ ቤት ሄደ። እዛ ስንት ዓመት እንደተቀመጠ ታውቃላችሁ። እግዚአብሔር ያዕቆብን ምድረ በዳ ድምፅ ሊያሰማ አልተጠቀመበትም። የኔና የእናንተ ምድረ በዳ ድምፅ መስሚያችን ነው። በሆነ እጥረት ውስጥ ነው ያላችሁት። የሰላም እጥረት፣ የጤንነት እጥረት፣ የፋይናንስ እጥረት፣ የሰው እጥረት፣ የልብ ሰው የምትሉት እጥረት፣ እንደ እጥረት ውስጥ ናችሁ። በእርግጠኛነት ልንገራችሁ ድምፅ ልትሰሙ ነው። ክብር ለጌታ ይሁን። ልትለማመዱ ነው። ወደ እግዚአብሔር ድምፅ፣ ወደ ቃሉ የመምጣት ወደ መንፈሱ የመምጣት ልምምድ ውስጥ ሊከታችሁ ነው። ሌላ ምድረ በዳ ላሳያችሁ። በትንቢተ ሆሴዕ ምዕራፍ 2 ቁጥር 16 ላይ ያለውን ቃል ነው የማነበው። የቅድሙ እንደ አንድ ግለሰብ በያዕቆብ ሕይወት ውስጥ እግዚአብሔር ያዕቆብ ምድረ በዳ እንዴት እንደተጠቀመበት ነው ያየነው። አሁን ደግሞ እንደ ኔሽን የእስራኤልን ሕዝብ እስራኤላውያን ከእግዚአብሔር ሐሳብ ወጣ ብለው ጣዖት አምላኪ ሲሆኑበት እግዚአብሔር እንዴት አድርጎ ወደ ራሱ ሊስባቸው እንደተጠቀመ የሚናገር ክፍል አለ። እሱን ነው የምናነበው። ትንቢተ ሆሴዕ ምዕራፍ 2 ቁጥር 16 ነው የማነበው። አሁን በኋላ 17ንም እንደዚህ እያለ እንቀጥል። አሁን ግን 16 ነው የማነበው። ግን ከማንበብ በፊት ስለ ሆሴዕ መጽሐፍ ትንሽ ነገር ላውራ። ትንቢተ ሆሴዕ ማለት የሆሴዕ መጽሐፍ ማለት ዋናው ሐሳቡ እግዚአብሔር እስራኤልን ይወዳታል። ምክንያቱም የቃል ኪዳን ህዝቡ ናት፣ የመረጣት ህዝብ ናት። እንደገና ኢየሱስ ክርስቶስ መሲሁ የሚመጣው በዚህ ዘር ውስጥ ነው። ስለዚህ ይሄንን ህዝብ ፕሮቴክት ማድረግ አለበት እግዚአብሔር። ግን ይሄ ህዝብ አመፀኛ እየሆነ አስቸገረው፣ ጣዖት አምላኪ እየሆነ አስቸገረው። የተስፋይቱ ምድር ያወረሳቸው፣ ወተትና ማር የምታፈስ ምድር ያስገባቸው፣ የባረካቸው፣ በሰማይም በምድርም በረከት ያጥለቀለቃቸው ያህዌ የእስራኤል አምላክ እግዚአብሔር ሆኖ እያለ ሄደው ግን መስዋዕት የሚያቀርቡት ለጣዖት አማልክቶች ነው፣ ለአሕዛብ አማልክቶች ጣዖታት ነው እየሄዱ የሚሰዉት። እግዚአብሔር አያየና ይሄ እኮ ምን አይነት እንደው በሂሳብ በካልኩሌሽን እንኳን እኮ የማይሰራ ነገር ነው እየሰራ ያለው ህዝቤ። ምን የምባርከው እኔ ሄደው መስዋዕት የሚያቀርበው ለጣዖታት ፌር ነው ወይ? ለምን ለነሱ የሚሰው ከሆነ ለነሱ ከሆነ የሚሰጡት ሄደው ለምን እነሱ አይሰጧቸውም? ሰጪ እኔ ተቀባይ እነዛ አማልክቶች። ይሄማ አይሰራም አለና እግዚአብሔር ተነሳና በሆሴዕ ዘመን ምን አለ? እንደዚህ ነው የማደርገው አለ። ምን? የባረኳትን በረከት ከእጇ ወስደዋለሁ አለ። ከቁጥር 16 ወደ ላይ ያለውን ብትመለከቱ ጥጡን፣ ይሄ ፈትለሽ የለበስሽውን ልብስ ያማርሽበትን ጌጦችሽን ምኖችሽን ሁሉ እንዳለ ከእጅሽ ላይ ወስደዋለሁ ይላታል እስራኤል። ለምን? ድንግጥ እንድትል። ከዛ በኋላ ደንግጣ እነዛ አማልክቶች እውነት ሰጪ ከሆኑ እስቲ ይስጡሽና መልሰሽ መስዋዕት አድርገሽ አቅርቢላቸው። አይሰጡሽም። ምንጭ ሶርስ እኔ ነኝ ነው የሚለው እግዚአብሔር። እነሱ ምንጭ አይደሉም፣ እነሱ ሰጪ አይደሉም። እነሱ ነጣቂ ናቸው፣ ተቀባይ ብቻ ናቸው። ከዛ ከእጅሽ ወስደዋለሁ። ከዛስ ድንግጥ ትይና እንዴት ተወሰደብኝ ምናምን ብለሽ ተደነገጨ። ከዛ እንደዚህ አድርጌ ነው ልብሽን የማገኘው፣ ድምፄን የማሰማሽ እንደዚህ አድርጌ ነው አለና ምዕራፍ 2 ቁጥር 16 ላነብ ነው። አውጡ መጽሐፍ ቅዱሳችሁን ተከታተሉኝ፣ እንዳልስት ተከታተሉኝ በደንብ እንዳነብ። ትንቢተ ሆሴዕ ምዕራፍ 2 ቁጥር 16 ስለዚህ ይላል ነገሩ እንደዚህ ከሆነ ከላይ ያለውን አውርቶ ስለዚህ እነሆ አባብላታለሁ፣ ወደ ሳሎን ቤት አመጣታለሁ። ምን ነው ሳሎን ቤት የሚል የለም? እያባበሉ ሳሎን ቤት ነው እንጂ እያባበሉ ምድረ በዳ ይወሰዳል። አይታችሁ ታውቃላችሁ? አንድ ሰው አዘንኩኝ በቃ ዞረብኝ ሲላችሁ ጀርባውን እያሻሻችሁ አይዞሽ አይዞህ አይዞህ እያላችሁ ሳሎን ቤት ሶፋ ላይ አስቀምጣችሁ ነው እንጂ የምታባብሉትና የምታጽናኑት ምድረ በዳ ይዛችሁ ነይ እናት አይዞሽ አይዞሽ እኔ ልሰቃይ ነይ ወደ ምድረ በዳ። አያስደነግጥም? ይሄ ቃል
በጣም ነው የገረመኝ እኔ። እነሆ ስለዚህ እነሆ አባብላታለሁ፣ ወደ ምድረ በዳም አመጣታለሁ፣ ለልቧም እናገራለሁ። ክብር ለእግዚአብሔር ይሁን። ይሄ ነው የእግዚአብሔር አሰራር። በሆሴ መጽሐፍ ምንድነው እያላቸው ያለው? ይሄንን ነብይ ይሄን ትንቢት ተናጋሪ አስነስቶ ለእስራኤል ምን ይላል? ተናገር ሆሴ ተናገር፣ ለህዝቤ ተናገር ይለዋል። ምን ብዬ ልናገር? ስለዚህ እነሆ አባብላታለሁ፣ እስራኤል ሆይ አባብልሻለሁ ይላል የሰራዊት ጌታ እግዚአብሔር ብለህ ተናገር ይለዋል። አባብልሻለሁ ማለት ምንድነው? እግዚአብሔር በህዝቡ ላይ መቼም ቢሆን ሀርሽ አይሆንም። አሜን። ትልቅ ፕሮሚስ ነው። በቃ ይሄ መቼም ቢሆን እግዚአብሔር በህዝቡ ላይ አስጨናቂ አምላክ አይሆንም። እግዚአብሔር ከልቡ የሰው ልጆችን አያስጨንቅም ይላል አይደል መጽሐፍ ቅዱስ? መቼም ቢሆን በህዝቤ ላይ አስጨናቂ ሀርሽ አልሆንም፣ ባህሪ ስላልሆነ። ታዲያ ምንድነው የምታረገው? አባብላታለሁ። እንደዚህ ከርታ ሄዳም እንደዚህም ሄዳ አባብላታለሁ። እውነት? አዎ። ከዛስ እያባበልኩ ግን የት መሰላችሁ መወስዳት ይላል? ምድረ በዳ። ለምን? የሰው ልብ የሚከፈተው የቱ ጋር እንደሆነ የሚያውቅ የሰማይ አምላክ እግዚአብሔር ብቻ። ሰው ሁሉ ሰው አቴንሽን ሰጥቶት ፎከስድ ሆኖ በቃ አይኑ ሁሉ እሱ ላይ አርፎ እያለ የእግዚአብሔርን ነገር ማስተናገድ በጣም ነው የሚያቅተው። በጣም ነው የምንቸገረው። የቱ ጋር ልቧን እንደማገኘው እኔ ነኝ የማውቀው አለ እግዚአብሔር። እና ምን ታረጋለህ? እያባበልኩ ወደ ምድረ በዳ አመጣታለሁ። ከዛስ ለጆሮዋ አይደለም የሚለው፣ ይሄ ዝም ብሎ እልፍ የሚል ድምፅ አይደለም። ለልቧ ውስጥ ድረስ ሰንጥቅ አድርጎ የሚገባ ድምፅ አሰማታለሁ። ክብር ለእግዚአብሔር ይሁን። ለልቧ እናገራታለሁ አለ። የት? ምድረ በዳ። በቃ ምድረ በዳ ድምፅ መስሚያ ነው። ክብር ለእግዚአብሔር ይሁን። ምድረ በዳኛ መነጫነጫ አርገነዋል፣ ማዘኛ አርገነዋል፣ ብዙ አርገነዋል። አልሰራም ግን እሱ። ታዲያ ምን እናርግ? እንቀይር ይመስለኛል። ብንቀይር ጥሩ ነው። እናም እንዴት እናስብ? ምድረ በዳ ድምፅ መስሚያ። አሜን። የሆነ እጥረት ውስጥ እያለፋችሁ ያላችሁ አላችሁ። የጤንነት እጥረት፣ የሰላም እጥረት፣ የሰው እጥረት፣ የፋይናንስ እጥረት፣ ኔሚት ብዙ እጥረቶች አሉ። በእነሱ ሁሉ ውስጥ ምናልፋለን። እኔ እንደዚህ ምናምን ይሻላል ብዬ ተመካክረን ብንወጣ ደስ ይለኛል ዛሬ። እንዴት? ድምፅ መስሚያ። ክብር ለጌታ ይሁን። እኛ በእንጀራ ብቻ አንኖርም፣ በእግዚአብሔርም ድምፅ ነው፣ በእግዚአብሔርም ቃል ነው። ወደ ሁለተኛው ሐሳብ እመለሳለሁ። አሁንም ዘፍጥረት ላይ ነው የምመለሰው። ከዛ ሆሴ ላይ መጥቼ እንጨርሳለን ማለት ነው። በዘፍጥረት ምዕራፍ 28 ላይ ቅድም እንደተመለከትነው እግዚአብሔር ያዕቆብን ምድረ በዳ ተጠቀመበትና ድምፅ አሰማው። ሌላ ሁለተኛ ምድረ በዳ ገጠመው ያዕቆብ። ይሄ የሚያሳየው ምንድን ነው? አንድ ምድረ በዳ አለፍን ማለት አለቀ ደቀቀ ማለት አይደለም። ነገ ደግሞ ሌላ ምድረ በዳ ይመጣል። እንደ ወገኖች አደራችሁን፣ አንዳንድ ጊዜ የትንቢት መልእክቶች እንደዚህ ሲመጡልን በጥንቃቄ መስማት ጥሩ ነው። አሁን አንዳንዴ እንደዚህ ይባል፣ መከራሽን ሲከታተልሽ የነበረውን ለአንዴና ለመጨረሻ ጊዜ መትቼዋለሁ፣ አንድ ነገር ጫፍሽን አይነካሽም ሲባል አሜን እንላለን። ተዉ፣ ነገ ሌላ መከራ ይመጣል፣ ሌላ ምድረ በዳ ነገ ይመጣል። የዛሬውን አለፍን ማለት ለዘላለም አለፍን ማለት አይደለም። ጌታ ኢየሱስ ክርስቶስ በዲያብሎስ ሲፈተን 3 ጥያቄ ጠየቀው፣ 3ቱንም መለሰለት። በቃ አጠገብህ አልደርስም ብሎት ሄደ ዲያብሎስ ይላል። እስከ ጊዜው ተለየው ነው የሚለው። ጠብቆ አንድ ቀን በጴጥሮስ ሲመጣ አወቀው። ጌታ ኢየሱስ ክርስቶስ ይጠብቀው ነበር። ያዕቆብ አንድ ምድረ በዳ አለፈ። አለቀ ደቀቀ ማለት ግን አይደለም። ሌላ ምድረ በዳ መጣ ደግሞ በህይወቱ። አጎቱ ቤት ያንን ሁሉ 20 ምናምን ዓመት ቆይቶ ሲመለስ ደግሞ አንድ ምድረ በዳ ጠበቀችው። እሷን ምድረ በዳ እግዚአብሔር እንዴት አድርጎ ተጠቀመባት? እሷን ነው ማሳያችሁ። ኦሪት ዘፍጥረት ምዕራፍ 32 ከቁጥር 22 እስከ ቁጥር 32። ይሄ እንደው ለመያዝም አያስቸግርም። ኦሪት ዘፍጥረት ምዕራፍ 32 ከቁጥር 22 እስከ ቁጥር 32። አሁን ይሄ ይረሳል? እንደው ስንወጣ እንኳን ደራሱ ዛሬ ከምን ክፍል ነው እግዚአብሔር ቃል የተካፈላችሁ ሲባል ኦሪት ዘፍጥረት በሉት ሰውየውን። ምዕራፍ 32 ያዝልኝ። እሺ ከቁጥር 22 እስከ 32 በቃ ላነበው ነው። ኦሪት ዘፍጥረት ምዕራፍ 32 ከቁጥር 22 እስከ ቁጥር 32 እንደዚህ ይላል። በዚያች ሌሊትም ተነሳ፣ ሁለቱን ሚስቶቹንና ሁለቱን ባሪያዎቹን 11ዱንም ልጆቹን ወስዶ የያቦቅን ወንዝ ተሻገረ። ወሰዳቸውም፣ ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አቤት እግዚአብሔር ሰውን ብቻውን ሲፈልገው እኔ ይገርመኛል። በቃ ምን ነው በከበባ ውስጥ ያለው ሰው ሁሉ በቃ እኔን እየተመለከተ ባለበት ጊዜ ያላናገርከኝ አሁን ለብቻዬ። ሰው ሁሉም አከቦን እኛ ድምፅ አንሰማም እና ለብቻ ሲኮን ነው የሚሰማው። ቢሆን ነው እንግዲህ እኔ ምን አውቃለሁ። ያዕቆብ ግን ብቻውን ቀረ ይላል። ከዛስ አንድ ሰውም እስከ ንጋት ድረስ ይታገለው ነበር። አንድ ሰው ሲል የሆነ ቀጭን ሰውዬ ወይም ወፍራም ሰውዬ እንዳታስቡ። በዚህ ክፍል ላይ አንዴ አንድ ሰው ይለዋል፣ አንዴ መልአክ ይለዋል፣ አንዴ እግዚአብሔር ይለዋል።
ኢንተርቼንጀብል ነው፣ ይለዋወጣል በየሁኔታው። ለምን ብትሉ እግዚአብሔር ሲፈልግ መልአክ መስሎ መምጣት ይችላል፣ ሲፈልግ ስጋ ለባሽ ሰው መስሎ መምጣት ይችላል፣ ሲፈልግ መንፈስ ሆኖ መምጣት ይችላል እግዚአብሔር ይሄንን ማድረግ። ስለዚህ ሲታገለው የነበረው እግዚአብሔር እንደነበረ ሆሴዕ ምዕራፍ 12ም ሄዳችሁ መመልከት ይችላል። ከሰውም ከመልአኩም ከእግዚአብሔርም ጋር ታግለህ አሸነፍክ ብሎ እንደውም በዝርዝር ይናገራል ሆሴዕ 12 ላይ። ስለዚህ የዘፍጥረት ጸሐፊውን እንከተል። አሁን ይታገለው ነበር፣ አንድ ሰው እስከ ንጋትም ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ ይሄ ሰው የተባለው ታጋዩ ነው እኮ ያቃተው፣ ያዕቆብን ታግሎ ማሸነፍ አቃተው ይላል። አሜዚንግ! እግዚአብሔር ከሰው ጋር ታግሎ እግዚአብሔር አቃተኝ ሲል ምን ማለት ነው? ልጁ የምሩን ነው የመጣው ማለት እኮ። አለቅህም፣ ጨርቁን አለቅህም እያለ ነው ያለው። እንዳላሸነፈውም ባየ ጊዜ የጭኑን ሹልዳ ነካው። ያዕቆብም የጭኑን ሹልዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋ አቀላልቷልና ልቀቀኝ። እርሱም ካልባረከኝ አለቅህም አለው። እንዲህም አለው፣ ስምህ ማን ነው? እሱም ያዕቆብ ነኝ አለው። አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያ ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየው። ሰውነቴም ድና ቀረች ሲል የዛን ቦታ ስም ጵኒኤል ብሎ ጠራው። ጵኒኤልንም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህም የእስራኤል ልጆች እስከ ዛሬ ድረስ የወርችን ሹልዳ አይበሉም፣ የያዕቆብን ጭን ይዞ የወርችን ሹልዳ አደንዝዟልና ይላል። በዚህ ታሪክ ውስጥ፣ በዚህ ትግል ውስጥ፣ በዚህ ምድረ በዳ ውስጥ እግዚአብሔርና ያዕቆብ እንዴት እንደታገሉ ስንመለከት ያዕቆብ በጣም በረከት የሚወድ ስለሆነ ያላሳደደው ያልቆፈረው ጉድጓድ ያልሄደበት ሾርትከት የለም። በምስር ሞከረ፣ በስጋ ወጥ ሞከረ፣ በምናም ሞከረ፣ ከአጎቱ ጋር ታገለ፣ ምናም ዞሮ መጨረሻ ላይ መጣና በሌሊት የመጀመሪያውን ከቤት የወጣ ማለት ሌሊት ነው። በጨለማ ነው ከእግዚአብሔር ጋር ያወራው። አሁንም ሌሊት ነው። በረከቶቼ የለፋሁባችሁ ለእናንተ ነው እስከ ዛሬ በቃ እንደዚህ የደከምኩት ያላቸውን ሁሉ ከያቦቅ ወንዝ ወደ አሻገራቸውና ብቻውን ከወንዙ ወዲህ ብቻውን ሌሊት ይጠብቃል ሊታገል ከእግዚአብሔር ጋር። ልጁ ታጋይ ነው። ያዕቆብ ታጋይ ነው። ሲወለድ በእናቱ ማህፀን ውስጥ እያለ የወንድሙን ተረከዝ ምናምን እያዘ እየታገለ ነው የተወለደው። ገና ሲጀምረው ራሱ ታጋይ ነው ልጁ። እየታገለ ወጣ። እቤት ውስጥ ሲኖር በምስር በምን እያደረገ ብኩርናውን ሊወስድ ከወንድሙ ጋር ይታገላል። እንደገና ከአባትየው በረከት አንተ የሰው አይደለም ነኝ እያለ እየታገለ በረከት ይወስዳል። እንደገና ከአጎቱ ጋር ይታገላል። እኔ መጀመሪያ ልጅህን እንትና ትሰጠኛለህ ብዬ ነው እንጂ የለፋውልህ፣ አይ በደንባችን እንትና እያለች እንትና አይሰጥም። ይታገላል። ይሄ ታጋይ ብሎ መጨረሻ ከማን ጋር ታገለ? ከሰማይ አምላክ ከእግዚአብሔር ጋር ታገለ። ግን የመጨረሻው ትግል ቀናው። ክብር ለእግዚአብሔር ይሁን። ታገለ ከእግዚአብሔር ጋር ሌሊቱ ሙሉ ሲታገሉ ሊነጋጋ ጭጭ ሲል ወፎቹ ሰው ኑሮውን መጓዝ ምናምን ሊጀምር ሲል እግዚአብሔር ምን ይለዋል? ልቀቀኝ አለው። ልቀቀኝ። እንደዚህ ማን ላቀቀም አለ ያዕቆብ። እንዴት ነው ማን ላቀቀው? ካልባረከኝ አለቅህም። ምን ካልባረከኝ አለቅህ? የጭኑን ሹልዳ ነካውና አደነዘዘው ይላል። ሲደነዝዝ ነው እኮ ትንሽም ያረፈው። ካልባረከኝ አለቅህም። አዎ እንዴት? ከወንዙ ማዶ ያሻገርካቸው የለፋህባቸው ከብቶቼ፣ ሚስቶቼ፣ ልጆቼ ምናምን የምትላቸው አይ እሱ አይደለም በረከት። ሪል በረከት ካንተ እንደሆነ አውቄያለሁ። ኧረ እባክህ። አዎ እኔ ለነገሩ እዚች ስቴት ላይ እስክትመጣ ድረስ እጠብቅህ ነበር። የሚገርም ነው። እና ምንድን ነው የምፈልገው? አሁን በረከት ነው የምፈልገው። ካልባረከኝ አለቅህም አለው ነው። አዎ በቃ እንግዲህ አንተም ጥያቄ ጠየቅኝ ባርከኝ የሚል አይደል? አዎ እኔም ጥያቄ ጠይቅሃለሁ አለው። ጠይቀኝ፣ ችግር የለም ጠይቀኝ። ማነህ አንተ አለው። እግዚአብሔር አያውቀው? ያውቀዋል። ለምን ጠየቀው? አባቱን ኤሳው ነኝ ብሎ አታሎ ያውቃል። የአባዜ ለቆታል አልለቀቀውም ብሎ ቼክ ላይ ያደርገው። ማነህ አንተ አለው። ያውቀዋል፣ ያዕቆብ እንደሆነ ያውቀዋል። ካንተ አፍ ልስማው ብሎ ማነህ አንተ እስቲ ንገረኝ። እንደለመድከው ኤሳው ነኝ ትል ይሆናል እኮ እኔም ፊት። ማነህ አንተ ይለዋል። እኔ አዎ ያዕቆብ ነኝ አለ። ያዕቆብ ነህ? አዎ ልንገርህ አለው። ከዚህ በኋላ ኖሞር ያዕቆብ አትባለም። ለምን? ያዕቆብ ማለት አሰናካይ ማለት ነው። ያዕቆብ ማለት አታላይ አሳሳች ማለት ነው። ከዚህ በኋላ በአንተ ህይወት ውስጥ ማታለል፣ ማሳሳት፣ ማሰናከል አከተመ። ታዲያ ማነኝ? እስራኤል ትባላለህ። የተባረክ ለበረከት የሆንክ ማለት ነው። ምን ማለት ነው? ያዕቆብ መለወጥ ጀመረ። ምድረ በዳ የመለወጫ ቦታ ነው። ክብር ለጌታ ይሁን። ሆነን የማናቀውን ማንነት የምናገኘው እኛና እግዚአብሔር ምድረ በዳ ላይ ስንገናኝ፣ ብቻችንን ሲያገኘን። በከበባ ውስጥ መለወጥ የማይታሰብ ነው። ሊመስለን ይችላል። አቋም እንወስዳለን። ከዚህ በኋላ በቃ እንትኑ እንዲያርጌ በዚህ ገብቼ በዚህ ወጥቼ። አይደለም። በመነካት ነው መለወጥ ያለው። ከመለኮት ጋር ባለ ንክኪ ነው ሰው የሚለወጠው። መለኮት ሲመጣ ሲነካው፣ ሲያናግረው ሰው ይለወጣል። የዛን ጊዜ ለወጠው ስሙን
ራሱ ምን እንዳለ ተመልከቱ። ያዕቆብ በጣም አደገኛ ሰው ነው፣ ግልጽም ሰው ነው። ባርከኝ ነው ያልከኝ? አዎ እሺ ባርካለሁ፣ ግን ስምህ ማን ነው? ያዕቆብ አትባልም፣ ከዚህ በኋላ እስራኤል ተብልሃል፣ ስም ተቀይሮልሃል ነው። አዎ የማን ስም ተቀይሮ የማን ስም ተጠይቆ የማን ስም ይቀራል ብሎ ነው መሰለኝ። አንተ ራስህ ማን ነህ አለው። አደገኛ ልጅ እኮ ነው። በጣም ኦነስትም ነው። በጣም የሚገርም ባህሪ አይበታለሁ ያዕቆብ ላይ። አንተ ራስህ ማን ነህ? እኔ እንደ አንድ ትግል ጀመርኩ ብዬ ነው እንጂ እኮ እንደው ማን እንደሆንኩ ራሱ እኮ ይጠፋብኝ። አንዴ እንደ ሰው ትሆንብኛለህ፣ አንዴ እንደ መልአክ ትሆናለህ፣ አንዴ እንደ እግዚአብሔር ትሆናለህ። እና እስቲ አንተ የሚጠራ አለው። ለምን ትጠይቃለህ ስሜን? አንተ እኮ አንድ ጠየቅ፣ እኔ አንድ ጠየቅኩ። አንተ እኮ አሁን ሁለተኛ ጀመርክ እኮ። በረከት ስጠኝ አይደል ያልከው? ለነገሩ እግረ መንገድ ማነህ አልኩ እንጂ እኔ ዋና የምፈልገው በረከት ነው። አዎ ባረከው ይላል። ከዛስ ያዕቆብ ምን እንዳለ ተመልከቱ። ከያዕቆብ አፍ የወጣው ቃል ራሱ ቁጥር 29 ያዕቆብም ስምህን ንገረኝ ብሎ ጠየቀው። እሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየሁት፣ ሰውነቴ ተሽመድምዶ ቀረ ነው የሚለው። ሰውነቴ ሁሉ ድኖ ቀረ አለ። ምድረ በዳ መለወጫ ቦታ ነው። ክብር ለጌታ ይሁን። የጭኑ ሽልዳ እኮ ተነክቷል፣ ያነክሳል። አልታየውም፣ እሱ አልታየውም። እዚህ ከወገበታች አይደለም የታየው፣ አጠቃላይ ማንነቱ ነው የታየው እሱ። እግዚአብሔርን ፊት ለፊት ምን አደረኩት? አየሁት። ውጤቱ ምንድን ነው? ተለወጥኩ። ክብር ለእግዚአብሔር ይሁን። ሰውነቴ ድና ቀረች አለ። እግሬ አይደለም፣ እጄ አይደለም፣ ሰውነቴ፣ ማንነቴ፣ የኔ ፐርሰናሊቲ ሌላ ሰው ሆነ አለ። ምድረ በዳ መለወጫ ነው። አሜን። ወደ ሆሴ መጽሐፍ ልውሰዳችሁና ልጨርስ። ትንቢተ ሆሴ ምዕራፍ 2 ቅድም ቁጥር 16 እና ያየነው፣ አሁን ደግሞ 17፣ 18 እና 19 አይተን እንጨርሳለን። ትንቢተ ሆሴ ምዕራፍ 2 ቁጥር 17፣ 18 እና 19 ድምፅ መስሚያ ነው ብለን ነበር ቅድም። ሁለተኛው መለወጫ ነው ብለናል። እሺ እግዚአብሔር እስራኤልን አለ እያባበልኩ ወደ ምድረ በዳ ወስዳታለሁ፣ ከዛ ለልቧ እናገራታለሁ አለና፣ እሺ ምድረ በዳ ወስደ ለልቧ ተናግረ፣ ከዛ ምንድነው የሚመጣው ውጤት ሲባል ለውጥ ይመጣል አለ። ምን አይነት ለውጥ ነው የሚመጣው ስንል እናንብበው። እንደዚህ ይላል ቁጥር 17 ሆሴ ምዕራፍ 2 ቁጥር 17 ከዚያም ይላል ምድረ በዳ ወስጄ አባብዬ ድምፄን ካሰማኋት በኋላ የወይን ቦታዋን የተስፋ በርም እንዲሆንላት ያኮርን ሸለቆ ሰጣታለሁ። ከላይ እኮ ወስድባታለሁ ነበር የሚለው። ያኔ የባረኳትን በረከት ራሱ እየወሰደች ለአሕዛብ አማልክቶች የምትገብር ከሆነ ከእጇ ወስድባታለሁ፣ መታባታለሁ። ይሄ ልብሷን የምትጎናጸፈውን ወርቋን፣ ጌጧን ምናምን ሁሉ ከእጇ ላይ እንዳለ በትነዋለሁ፣ ወስድባታለሁ። ከዛስ ምድረ በዳ ወስዳታለሁ። ከዛስ እያባበልኩ ልቧ እናገራታለሁ። ከዛስ ያኮርን ሸለቆ እሰጣታለሁ ይላል። መልሼ እንደገና ምን አረጋታለሁ? ሰጣታለሁ፣ ባርካታለሁ ማለት ነው። በዚያም ከግብፅ ምድር እንደወጣችበት ቀን እንደ ሕፃንነቷ ወራት ትዘምራለች፣ አፏ ይፈወሳል አለ። ማጉረምረም፣ መነጫነጭ፣ ትቶኝ ነው ረስቶኝ ነው በፍጹም አፏ ላይ አይገኝም። ታዲያ ምንድን ነው የሚገኘው? ካባበልኳትና ለልቧ ከተናገርኳት በኋላ ምን እንደሚሆን ታውቃላችሁ? ምንድን ነው የሚሆነው? ከግብፅ ምድር እንደወጣችበት እንደ ሕፃንነቷ ወራት። ምንድን ነው የእስራኤል ከግብፅ ምድር መውጣት የሕፃንነት ወራት? እንዴ ፈርዖንን ጥሎ ባህሩን ከፍሎ ሲያሻግራቸው ኳየሩን እየመራች ማርያም ፈረሱንና ፈረሰኛውን በባህር የጣለ እያሉ አልዘመሩም? አዎ እንደዛን ጊዜው አዘምራታለሁ። ክብር ለጌታ ይሁን። ይለወጣል፣ አፏ አለ፣ ንግግሯ ይለወጣል። ስለ እግዚአብሔር ያላት አስተሳሰብ ኮምፕሊትሊ ሌላ ይሆናል። መቼ? ምድረ በዳ ወስጄ ለልቧ ከተናገርኳት በኋላ። ምድረ በዳ መለወጫ ነው። አሜን። እስከ ዛሬ ማዘኛ አርገን አየነው፣ መነጫነጫ አርገን አየነው፣ ተስፋ መቁረጫ፣ ራሳችን ከሌሎች ጋር ማወዳደሪያ፣ የዘር ማንዘር ኃጢአት ቆጥረን የእንትና ተከታትሎኝ ነው የቅድመ አያቴ ነው የምናምን አልቻልነው እና ምን እናርግ? ምድረ በዳ መለወጫ ነው ብለን እንመን። ያዕቆብን በደህና ከሚኖርበት ቤት እንዲወጣ ምክንያት ተፈለገና ወጣ። እግዚአብሔር ድምፅ አሰማው። ላባ ቤት ቆይቶ ሲመለስ እንደገና ሌላ ምድረ በዳ መጣ። እግዚአብሔር ነካው፣ ተለወጠ፣ ሌላ ሰው ሆንኩኝ አለ። እስራኤልን ሸፍታ ከእግዚአብሔር እምቢ ብላ አምጻ ሌሎች አማልክቶች ማምለክ ስትጀምር እግዚአብሔር ምን አለ? አልለቅሽም አለ። የእግዚአብሔር ፍቅር በያዕቆብ በዚህ በሆሴ መጽሐፍ ላይ በጣም ጥልቅ የእግዚአብሔር ፍቅር ነው የሚታየው። ምን አይነት ፍቅር? አልለቅሽም የሚል ፍቅር። ክብር ለእግዚአብሔር ይሁን። የድሮ አፍቃሪ፣ ከኔም እድሜ በላይ ያለ ታሪክ ነው አሁን ማወራላችሁ፣ እንዲሰምቼ ነው። የድሮ አፍቃሪ ጎረምሳ ሲሆን 18 20 ዓመቱ ሲሆን ይፋቀራል። ወይ ጎረቤትም ሊሆን ይችላል፣ ሰፈርም ከሌላም ሰፈር፣ ብቻ እድሜያቸው ሲደርስ ይዋደዳሉ፣ ይፋቀራሉ። እና ሰው ሁሉ ያል ይገባሉ፣ ይወጣሉ። ከሌ ትጮኛ ነው ምናምን እየተባለ ይወራል። ድንገት አንዳንዴ ወላጅ ጣልቃ ይገባና ዘራፍ ይላል። አንቺ ከሆነ ጎረምሳ ጋር ስትወጪ ስትገቢ አይቼሻለሁ። ምንድን ነው እሱ? አይ ጓደኛዬ ነው። የምን ጓደኛ? እንደዚህ። የማን ነው ልጅ ለመሆኑ? ዘሩ ምኑ ተቆጥሮ የሆነ ነገር ተብሎ አባትየው ዘራፍ ይላሉ። ተደፈርኩ። በቃ
አንደው ከሱ ጋር ባይሽ ሁለተኛ እግርሽን ነው የምሰብረው ምናምን ብሎ ያስፈራራው። አቁሚ። ከዛ ትመጣና ልጅቱ ትወደዋለች እኮ ግን ትመጣና ይቅርታ በቃ ከዚህ በኋላ እንገናኝም እያለቀሰች ምን ሆንሽ? አይ በቃ ጠላሽኝ? አልጠላሁም ግን በቃ ምን ሆንሽ? አባዬ በቃ አይሆንም ብሏል። ለምንድን ነው አይሆንም ያሉት? እንደዚህ ነው እንዴ? አዎ አንላቀቃትም ነበር የሚለው። አንድ ጥይት ለኔ አንድ ጥይት ላንቺ። አሁን ሊያሳስር ሁሉ ይችላል ዛቻ ምናምን ተብሎ ማለት ድሮ አያሳስርም። ፍቅርነቱ ነው የሚታየው ድሮ። አንድ ጥይት ለኔ አንድ ጥይት ላንቺ እንኖራታለና እንተያያታለና አለቅሽም ነበር የሚለው። ሆሴ መጽሐፍ ላይ እግዚአብሔር ምን አይነት አምላክ ሆኖ እንደተገለጠ ታውቃላችሁ? በእስራኤል ላይ አለቅሽም እያለ እንኳንም የማይለቅ አምላክ በሰማይ ተገኘ። ክብር ለእግዚአብሔር ይሁን። እኛ ልንለቀው እንችላለን፣ እኛ ልንረሳው እንችላለን፣ እኛ ልንተወው እንችላለን። እሱ ግን ለዘላለም የማይተው የማይረሳ የማይለቅ አምላክ ነው። ክብር ለእግዚአብሔር ይሁን። ይሄንን ለማድረግ ግን ምድረ በዳን ነው ተጠቀምበታለሁ ያለው እግዚአብሔር። እንዲህ በከበባ ውስጥማ ሄደች አማልክቶችን እያመለክሽ ምናምንማ ጆሮሽን አሰጭኝም ልብሽን አሰጭኝም። የሰው ልብ ቤቱ ጋር እንደሚከፈት እኔ አውቃለሁ አለ እግዚአብሔር። ምድረ በዳ ድምፅ መስሚያ ነው። አሜን። ምድረ በዳ መለወጫ ነው። እንጸልይ።